ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? የእናት ዓለም ዩቲዩብ ተከታታዮች በሳምንታችን እንግዲህ ዛሬ ተገናኝተናል። ሳምንቱ እንዴት ነበረ፣ እንዴት አለፈ የሚለውን የራሳችን አንዳንድ ሀሳቦች በደሞ ሌላ ቀየር ያለ ሀሳብ ደግሞ ይዘን መተናል። እንዴት ነሽ? አሎ በዚህ ሳምንት ያው ልናወራ የፈለግነው ምን እንደሆነ እናውራችሁ። አንደኛ ስለ እናትነት፣ ስለ እናት እና ስለ ትዳር። እናት ራሱን ችሎ ሌላ ስራ ይሆናል። እናትነት ትዳርም ደግሞ ያው ልጅ ከመጣ በኋላ በጣም ታፍ ነው የሚሆነው። ትዳርና እናትነትን አንድ ላይ ማስኬድ እንዴት ነው የሚለውን ነገር እስኪ እናወራበት ብለን አሰብን። እናትነት በዚህ አጋጣሚ ግን በጣም እናመሰግናለን ላዳመጣችሁን፣ ጥሩ ማበረታቻ ለሰጣችሁን፣ ለተመለከታችሁን በሙሉ። እንደ መጀመሪያ እንዳልነው አንድ እናትንም ቢሆን ይሄ እኛ የምናወራው ነገር ከጠቀመ ለኛ እንደ ትልቅ እንትን ነው፣ ስኬት ነው የምንቆጥረውና በጣም እናመሰግናለን። ወደ ዛሬው ርዕሳችን ስንገባ እናትነትና ትዳርን እንዴት እያስኬድሹ ነው፣ እንዴት እያስኬድ ነው ያለነው የሚለውን ነገር እንመልከተውና ቀላል አይደለም። በጣም ከባድ የሆነ ነገር ነው። በጣም ማለት የሆነ አንድ ሰው ሆነሽ ላይክ እንደ መሰንጠቅ ነገር። እናት ስትሆኚ ራሱ ያው የልጁ መጋቢ ነሽ፣ ምግብ ሰሪ ነሽ፣ ሁሉ ነገር ሳይኮሎጂስት ነሽ፣ ለጭንቅላቱ ታስቢያለሽ፣ ለአካል ላይ በጣም ብዙ ዶክተሩ ነሽ፣ የጤናው ጉዳይ ምናምን ሲፈጠር የሆነ ባይፈጠርም ቢፈጠርም ያው ቴኬር ብዙ ነገር ነው ቴኬር የምታደርገው። እዛ ላይ ደግሞ አትሲም ታይም ደግሞ ያው ለባልሽም እኮ ሁሉ ነገር ነው፣ ለባልሽም ሁሉ ነገር ነሽ። ግን በጣም በሚገርም ሁኔታ ብዙን ጊዜ ልጅ ከተወለደ በኋላ ብዙ አባቶች ሚሉት ነገር በቃ በሱ በልጆቹ ቀየርሽ እንደዛ የሚባል ነገር አለ። እንደ እውነቱ ያው አቴንሽናችን ሙሉ በሙሉ ዳይቨርት ስለሚሆን ወደ ልጆች አድርገን ሳይሆን ተፈጥሮ ራሱ በቃ ጭንቅላትሽ ወደዛ ድራክት አድርጓል። ግን እነሱም ወደ ልጆቻቸው አይታወቃቸውም፣ በጣም አይታወቃቸውም። ግን በቃ ያው አላውቅም የኛ ይጎላል ነው የእነሱም ወደ ልጆቻቸው ነው ፎከስ። እነሱ በቃ ያው የፋይናንሻል ስትራግሉ አለ፣ ሃውስሆልዱን ማስተዳደር አለ። እዛ ላይ ደግሞ ልጅ አዲስ ነገር በተለይ አዲስ ልጅ ነው የመጀመሪያ ልጅ ሲሆን ብርቅ ስለሚሆን ልጁ ላይ ነው ፎከስ የሚደረገው። አንቺ ያው የመጀመሪያው ይሄ አራስነትሽ ነው በቃ ቀና ያውለሽ ይላል 3 ወር ምናምን ሲሆንሽ ያው በቃ ችላለች የሚለውን ነገር ይሰጥሻልና አንቺን ይመለከትሻል። ኦፍ ኮርስ ግን ያኛው በፊት የነበረው አይነት ኢንቲሜሲ መልሶ ኮኔክት ምንድነው ይባል መልሶ ለማግኘት በጣም ጊዜ አክቹሊ በጣም you have to be በጣም ታታሪ መሆን አለብሽ። በቃ እንደ እውነቱ ትልቁ ችግር ብዬ ማሰበው ብዙን ጊዜ ከወለድን በኋላ ልጅ ይሄ ትዳሩን የሆነ አይናችንን ወደ ሁለት ወደ አባትና እናት የሆነ አይታዩም። ማለት የሆነ አይታዩም፣ ይረሳሳሉ ስታፍ ነገር ማለት ነው። በመጀመሪያ ያኔ የነበራቸው ከልጁ ከመፈጠሩ በፊት የነበራቸው ግንኙነት ምናምን ይረሳል። ለምን እንደሆነ አላውቅም። አዲስ ነው የሚሆነው፣ አዲስ ይሆናል። አዲስ ፋውንዴሽን ስለሚሆን እንደእውነቱ አዲስ መንገድ ነውና ሪሌሽንሺፕም አዲስ መንገድ ነው የሚይዘው። ምናልባት ያልተለመደ ነው። አንዳንድ በጣም ማደንቃቸው አሉ። በጣም በቃ አባቶቹንም እናቶቹንም በጣም ማደንቃቸው አሉ። የነበረውን ነገር አስቀጥለው መሄድ የቻሉ ያው ጎሎኛል እያልኩ አይደለም፣ እዚህ ጋር አንቺም ጎሎኛል እያልሽ አይደለም። ምንም የጎደለን ነገር የለም። በጣም ሊከበሩ የሚገባቸው ናቸው ሁሉ። ግን አት ዘ ሴም ታይም ደግሞ የሆነ መግባባት ራሱ የሚቸግረን ጊዜ አለ አንዳንዴ። እኔ ሆርሞኔ ነው እንደዛ ብጥብጥ አድርጎኝ ጭንቅላቴ እሱን ፓርት ማጥራሽ ላይ የሆነ በጣም ከባድ አንደርስታንድ ሊያደርጉሻችሁ አይችሉም። ወንዶች ናቸውና አይችሉም። ስለ ሆርሞን እንግዲህ ሆርሞን ካልሰጠናቸው አክቹሊ አላቸው ቴስቶስትሮን አለ። ግን እሱንም የሆነ በጣም እንትን ሲሉት ነው የሚያውቁት። በጣም ሰውነታቸው ኤክሰርሳይዝ ሲያደርግ ቴስቶስትሮን በራሱ አንደርስታንድ ለመደረግ እኮ መንቀሳቀስ አለባቸው። ሰውነታቸው ብረት ምናምን ሲሰሩ የዛን ሰዓት ነው ፒክ የሚያደርገው።
በጣም ፒክ የሚያደርገው የዛን ሰዓት ያኔ ነው በስነ ስርዓት አንደርስታንድ የሚያደርጉት እንጂ ዝም ብሎ ስፔሻሊ ኤክሰርሳይዝ የማያደርግ ወንድ ላይረዳው ይችላል። እያደረገም ግን ላያውቀው ይችላል። ሌላ ርዕስ ውስጥ እየገባን ሌላ ርዕስ ላያደርገው ይችላል። አሁን እኛ የምናውቀው ስትብል ስለምናውቀው ስለራሳችን ነው። ኤኒዌይስ ልንል የፈለግነው በአጠቃላይ በጣም በቃ የሀፍቱ በጣም አንድ ላይ ሆነው መስራት በተቻለ አቅም ይሄ ኮኔክሽኑን ሪቢልድ ማድረግ ከልጆቹ ውጪ ያው እንግዲህ በር ምናምን አለ ልጅ ያለበት ቤት በራችን ምን ያልኩ ነበር አስረሳሽኝ። ኮኔክሽኑን ሪቢልድ ማድረግ መቻል በጣም አለብን እና በጣም እንደ እውነቱ በጣም ሴንሲቲቭ የሆነ ኢሹ ነው። ምክንያቱም ብዙ ሜሬጅ ፌል እያደረገ ያለው ከልጅ ከመጣ በኋላ ነው። ምክንያቱም አንደርስታንድ የመደራረግ እንትኑ በጣም እያነሰ ይመጣልና ብዙም ጊዜ ወንዶች ያው ብሌም አደርጋለሁ፣ ምንም ማድረግ አልችልም። ትኩረታቸው ስራ ላይ በጣም ፕሬሸር ስለሚበዛባቸው ኦፍ ኮርስ ስራ ላይ ያው ደግሞ ሮጠው መጥተው ልጆቻቸው ማየት ነው። ይሄ አንደርስታንድ ማደርገው ነገር ነው። አት ሴም ታይም ግን እዚህ ጋር እናት የምትባል ነገር አለች። እናትም መሆን ብቻ ሳይሆን ሻው ፍላጎት ያላት ብዙ ፍላጎት በቀን ውስጥ ላይክ የተጠማችውን ባሏን ማታ ሲመጣ ላይክ አቴንሽን ትፈልጋለች። በቃ በጣም አቴንሽን ትፈልጋለች እና በተቻላችሁ አቅም ከባድ ነው አይ ኖ ግን በተቻላችሁ አቅም የሆነ አቴንሽን መስጠት አቴንሽን ብቻ ሳይሆን በቃ የሀብቱ ሰርፕራይዝ እንጂ ያን ያልኩ ትልቅ ነገር አይደለም። ቃላቶች ራሱ እኮ ላይክ ሴት ልጅ ሌላ ነገር ውስጥ የሚከታት ነገር አለ ነው። ትልቅ ነገር አይደለም እንደ እውነቱ። ወይ አበባ ይዞልኝ ስለመጣ አይደለም፣ ወይ የሆነ ሰርፕራይዝ ዲነር ዴት ይዞኝ ስለወጣ፣ ወይ ዲነር ዴት እናድርግ ብሎ ቤት ውስጥ ሰርፕራይዝ ስላደረገኝ ምናምን አይደለም። ግን በቃ አይቼሻለሁ፣ በቃ ሌላ ምንም አይደለም። አይቼሻለሁ፣ ጥሩ ነው እያደረግሽ ያለሽው፣ ለቤታችን፣ ለትዳራችን፣ ለፍቅራችን ጥሩ ነገር ነው እያደረግሽ ያለው። አይቼሻለሁ፣ በቃላትም ሊሆን ይችላል። በቃ በርቺ፣ ጎበዝ፣ እንደውም ይሄን ያህል ትመጫለሽ ብዬ አላሰብኩም፣ በጣም ጎበዝ። ሲመጣ ጀስት ኖርማሊ ያው እንደተለመደው ሰላም ሰላም ትባባያለሽ። ያው እሱም ወደ ብቻ እንደዛው ይቀጥላል ላይፍ ወደ ልጅ ወደ እዚህ ጋር ትዝ አለኝ አንድ ነገር መሀል ላይ ገባኝ መስሎ ጥያቄ ላደርገው ነው። ባለቤትሽ ሲመጣ መጀመሪያ ሰላም የሚለው ማንን ነው? ለሁላችሁ አይ ለሁላችሁ ነው ባይዘው ለሁላችሁ እስኪ ኮሜንት ላይ አስቀምጡልን። ሲመጣ ሰላም የሚለው ማንን ነው? እሱን ጻፉልን። ሀሳብሽን ቀጥይ። ይቅርታ እሺ ችግር እና ቀላል ነገር ነው። በጣም ቀላል ነገር ነው። ይሄ ያለውን ነገር የሚያጠነክረም ነገር ነው። እንዳልሹ በጣም 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 ብዙ ትዳሮች መቼ ነው የዛሬ ዓመት አካባቢ ነው መሰለኝ ከ40% በላይ ሆኗል የፍቺ እንትኖችን መጠኖችን በጣም በጣም ሄዷል። እና አብዛኛው ትዳሮች ደግሞ እየፈረሱ ያሉት ከወሊድ በኋላ ነው። በቃ ባለመግባባት ያው የሷም ጭንቅላት ይቀየራል። እንደምናውቀው እናቶች በተለይ እንደምናውቀው ሴት ከሆነች ያው ታውቃለች የሆርሞን መዛባት እንዴት እንደሚያደርግ እሱ ባለመረዳቱ እሷም ደግሞ የሱ ውጪ ያሳልፉ የሚመጣውን ከስንት አይነት ሰው ጋር ነው ተገናኝቶ የሚመጣው። የፋይናንሻል ስትራግል አለ። እነሱ እሷን ባለመረዳት የምታደርገው ነገር አለ። ብቻ ያው የምንደራረገው ነገር አለ። እኛም የምናረገው ነገር አለ እነሱን ባለመረዳት፣ እነሱም ደግሞ እኛን ሳያዳምጡ ቀርተው የሚሆነው ነገር ትዳሩን ወደ ፍቺ ያመጣዋልና ግን በጣም በጣም በቀላሉ በመግባባት ሴቭ ልናደርገው የምንችለው ነገር ነው ሲመስለኝ። እንደ መነጋገር ጥሩ ነገር የለም። አይ በጣም በቃ ሚስ የሚደረገው ሲመስለኝ ከልጅ ከመጣ በኋላ ምናምን ስለ ልጅ ነው የሚኖረው።
በቃ ዛሬ ስንት የተነሳ በላልሽ እንደዚህ አድርገው እንደዚህ እኛም እንደዛ ነው የምናወራው። እንረሳዋለን። ልክ ሲመጣ የሆነ ቀኑ ላይ የሆነ ያደረገውን ነገር በቃ ጋክተን ነው ስለ ልጁ ለማውራት ስለ ልጁ ግን በተቻለን አቅም ስለ ራሳችን ስላለን ነገር ስለ ሁለታችን የተሰቀኑን ስንሉ የተሰማን ነገር ሊሆን ይችላል። ስራ ላይ ላሉ እናቶች ስራ ላይ ያጋጠመሽን ነገር ሊሆን ይችላል። እነኛ ደግሞ ልጆቻችሁን በማሳደግ ቤት ውስጥ ያላችሁ እናቶች ደግሞ ቀኑን እንደ እውነቱ ስራ ነው ስንሰራ የምንውለው። ቤት ውስጥ ስላለን ላይ መስል ይችላል እንጂ በጣም ትልቅ ስራ ነው እየሰራን ያለ ነው። በዛ ውስጥ የሚሰሙን ስሜቶች አሉ። በጣም ልጁ ሲያለቅስ ሲነጫነጭ ምናምን በቃ የሆነ ጭንቅላታችሁን በጣም ውጥር የሚያደርግ ስሜት አለ። ብቻ የተሰማን ስሜት ወይኔ እሱ ቢኖር እኮ እንዲያደርግልኛል የምንለው ነገር አለ። እነዚህ ነገሮች ሲመጣ ኦፍኮርስ ስለ ልጁ ማውራት ያው ትልቅ ነገር ስለሆነ አቺቭ እያደረግን ያለ ነው። ስለ ልጁ ማውራት ግን ሞር ስለ ልጁ ብቻ ለማውራት አንዳንድ እናቶች አሉ እኔንም ጨምሮ በጣም ትልቅ ችግር ብዬ የማስበው ልጅ በማሳደግ ውስጥ ራሳቸውን ብዙ በጣም ይሄ ሁላችንም የእናቶች ችግር ነው። ጎበዝ እናቶች አሉ ልጅ በማሳደግ ውስጥ ራሳቸውን ያልጣሉ ራሳቸውን የሚያስተካክሉ ምናምን በጣም ጎበዝ እናቶች አሉ። አደሴም ታይም አብዛኞቻችን መጀመሪያ ላይ የሚሆነው ነገር ከኪሎ ከመጨመር አንስቶ ሙሉ ለሙሉ ራሳችንን እንጥላለን። ለራሳችን ያለን ግምት ክብር በጣም ይወርዳል። በጣም ይወርዳል። ኮንፊደንሳችን ኖርማሊ ቤት በመቀመጥ ራሱ አይዞሌት ስለምናደርግ ከሰው ከማህበረሰብ ከብዙ ነገር ተለይተን ቤት ውስጥ ስለምንቀመጥ ያለንን ነገር በሙሉ ነው የምንጥለው። ከኮንፊደንስ አቅም ኮንፊደንስ ይወርዳል ምናምን በጣም ብዙ ነገራችን እንዴ አንቺ ምን ሆነሽ ነው ሱቅ እስከሚሄድ ድረስ ሱቅ የሆነ አራስ በጣም ትዝ ይለኛል። አራስነት ከወጣሁ በኋላ የሆኑ ጊዜያቶች ያው አጋዥ ሰራተኛ ምናምን ስላልነበር ከዛ የሆነ ሰዓት ላይ ሱቅ ሄድኩኝ። በጣም ነው የፈራሁት። በጣም ነው የፈራሁት ማለት ምን የሆነ እንደ እውነቱ በቀን ሀገሪቷም ትቀያየራለች የሆነ ይለያይብሻል። ወተሽ ድንብርብርብር ነገር አለና በነገራችን ላይ በጣም ስላጋጠመኝ ነው ያላጋጠመው ካለ በጣም እኔም አጋጥሞኛል። ቀበሌ ለምን ጉዳይ ነው ወልጄ በ4 ወር ሄጄ ነበርና ወልጄ 4 ወር አልወጣሁም ከቤት ላይ ኮምፕሊት ያው የአራስነት ሰሞን የሆነ ለሀገር ልብስ ነው ለሆነ ነገር ለክትባት ምን በጣም ክትባት እኮ የሆነ በመኪና ትሄጃለሽ ትመለሻለሽ ሌላ ምንም ነገር የለም እና ምንም እንቅስቃሴ አልነበረኝ እና ስወጣ ሰው ሁሉ ሲጀመር እኔንም ከዛ ደግሞ የማረገው ነገር በሙሉ ትክክል አይመስለኝም። ከዛ ከሰው የተለየ ነገር ነው እያደረኩ ያለው ሰው እኔን ነው የሚያየው። ዝም ብሎ ሲያልፉ ሲያዩኝ ራሱ ለምንድን ነው ያዩኝ? በቃ እንደ አይነት ጥያቄ የሚጨንቅ በጣም ኦቨርዌልም የሚያደርግ ስሜት ነው። ምናልባት ያልተሰማው ሰው ሊኖር ይችላል፣ ግን የተሰማን ደግሞ አለን እዚህ ጋር። አሁን በተመሳሳይ ሁኔታ በዚህ ሰዓት እናት በመሆን ውስጥ ተጠምዳ ወታ ከተማውን ያላየች እናት ትኖራለች። ልክ እንደኛ ደፍንስ ላይ አለች በቃ አለች። እርግጠኛ ማለት በጣም እኮ ነው የሚገርመው። ምንም ማለት ከምን ፖይንት ወደ ምን ፖይንት እንደሚወስድሽ በጣም ነው የሚገርመው። በጣም በየቀኑ ትረግጩ የነበረው ቦታ በየቀኑ ለውጡን አይደለም ድንጋዩን ከዛ ጋር አንስቶ ወደዚህ ጋር ሲወስዱት እዚህ ጋር ድንጋይ አልነበረን የሚልሽ የምትዩ ሰፈር አሁን ብሄድ እኔ መጠቋቋማችሁ። ለምሳሌ አሁን ካሳንቺስ እኔና አንቺ ብንሄድ ምንም በቃ ጎግል ማፕ ምናምን የቱ ጋር ነኝ ብዬ ራሴን አገኘዋለሁ እንጂ በጭራሽ ካሳንቺስ እኔ መድረስ ሁላ ነው የማልፈልገው። ይሄን ያህል ያስፈራኝ ደግሞ በእርግጠኝነት አለች እንደዚህ አይነት እናት አለች። ምንም በቃ ከተማ ውስጥ ያለውን ነገር በቲቪ እና በቲክቶክ የምታይና አለች በጣም ወደት እና አንዳንዴ ያው አባሎቻችን በደንብ እንድታዩልን የምንፈልገው ፖይንት ይሄ እንደዚህ አይነት ሀሳቦች አሉ እኛ አውጥተን የማናወራቸው ደክሟቸዋል፣ ብዙ ሸክም አለባቸው ብለን በማሰብ ወደ ራሳችን የምናስቀራቸው ብዙ ስሜቶች አሉ፣ ብዙ ሀሳቦች አሉ። እነዛን እንግዲህ አይኖ በጣም አንደርስታንድ አክቹሊ ወንድ ነው ሴት ልጅ አንደርስታንድ ማድረግ በጣም ከባድ ግን ቢሆንም ትንሽ የኤፈርት የሆነ እንትን ካላችሁ እሷ ራሱ ትነግራችኋለች። በጣም ትንሽ ነው ብቻ ትንሽ ዛሬ እንዴት በቀላሉ ውሎሽ እንዴት ነው? በቃ ውሎሽ እንዴት ነው? ስለ ልጁ አይደለም
ውሎሽ እንዴት ነበር? ምን ተሰምቶሽ ዋልሽ? እንዴት ነበር? ትንሽ ከስልካችንን ለቀቅ ብለን ቲቪውን ቢጠፋ ችግር የለውም። በተለይ ቲቪና ስልክ ዘጋግተሽ ቁጭ ብለሽ አንዳንዴ ይሄ ብላክአውት የሚባለው ነገር የፈረንጆች መብራት ሀገር ደግሞ እንደምናውቀው ሁሌ ብላክአውት ነው። እንዴትም ግን ቻርጅ አድርገን ስልካችንን እንዴትም ስክሮል እናረጋታለን። ዝግትግት አድርጎ አንዳንዴ ጭንቅላታችንን ፓውዝ ሞድ ላይ አድርገን አቁመ ነው ብንነጋገር በቃ ምን ተሰምቶሽ ነበር? እንዴት ነሽ ማለት እንዴት ነሽ ቃል በቃል የሚመስል ቃል ግን በጣም 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 እንዴት ነሽ ሳንተኮር የሆነ ነገር ሲሆን ሁሉም ነገር ኢቭን ራሷን ጥላ ከሆነ ራሱ ሁሌ ስትመጣ በር ስትከፍት ላይክ ቁሌት እየሸተተች ሺቲ ለብሳ ምናምን ላይክ ኩትት ብላ ፀጉሯን ሁለት ቦታ ሰርታ ምናምን ከሆነ ራሱ መስጠብቅ ማስታወስ አለብህ። የሆነ ቀን ላይ ጆሮ ጌጥ ሳታረግና ሊፕስቲክ ሳትቀባ ቅንድቧን ሳታስተካክል መውጣት ራሷን ያማት የነበረች ልጅ ልትሆን ትችላለች። ደግሞ ነች በእርግጠኝነት። ላይክ ትዳርና ልጅ በጣም እንዳልኩት ቅድም በጣም የሚገለብጠን ነገር ስለሆነ በጣም መነጋገር ያልኩትም እሱ ነው። ላይክ ከባልሽ በላይ ሚስጥረኛሽ የለም። ያው ቀልዱን ሳይሆን ያው የምር ከባልሽ በላይ ገመናሽ የለም። ማንም ገመናሽ የለም። እናትሽ ገመናሽን ትሸፍናለች። እናት ግን ትዳር ይዘሽ ትዳር የሚባለው ዩኒየን ውስጥ ከገባሽ በኋላ እንደ ባልሽ ገመናሽ የለም። በቃ አንቺ ሜሶ በቃ ገመና ናችሁ። አንቺም ለሱ ገመና ሆነሽ እሱም ላንቺ ትልቅ ሸፋኝሽ ነው እና በቃ መነጋገር መቻል እኛም ሲጎልብን ይሄንን ብታስተካከል ከዛ ደግሞ እሱም ደግሞ ለምንድን ነው ራስሽን እንደዚህ የምትዩ? ሂጂ ውጪ እስቲ ሂጂ ሰው አግኚ በቃ ወክ አድርገሽ ነይ ምንም አታርጊ በቃ በጣም እንዴ በጣም እኮ ትልቅ ነገር ነው። ወክ አድርገሽ 15 ደቂቃ ልትሆን ትችላለች፣ 30 ደቂቃ ልትሆን ትችላለች። ወክ አድርጋችሁ ስትመለሱ ያለው ሜንታል ሄልዝ ማለት ነው በጣም የተለየ ነው። አላቅም ውጩ ላይ ያለችው አየር የሆነ የተለየ ቤት ውስጥ ማትገባ ነው። ነው በጣም በቃ በጣም ይሄ ወሳኝ ነገር ነው። እንደውነቱ በጣም እንመክራችሁ ነገር በተቻላችሁ አቅም ወክ አድርጉ። ይሄ ተውትና ሁሉንም ነገር እንደውነቱ ግን በጣም በተቻላችሁ አቅም እናቶች የሆነች ሰዓት ላይ ወክ አድርጉ። ከራሳችሁ ጋር አውሩ። ራሳችሁን ለማግኘት ሞክሩ። ሁሌ የሆነ ጥያቄ ጠይቋት። ማነኝ? ምንድነኝ? ምን ለመሆን ነው ፈልገው? ብቻ ብዙ አይነት ጥያቄዎች አሉ። በተቻላችሁ አቅም በቃ ወክ አድርጉ። እውነቴን ነው ወክ አድርጉ። አለበለዚያ እቤት ውስጥ ማለት ነው ስንቀመጥ በብዙ ነገር ዲስትራክትድ እንሆንና የሆነ ጭንቅላታችን ነው የምናጣው። በጣም ልክ ነው። በጣም የሆነ ቢቻል ከህይወት ራሱ ሪሴት ቢኖረው በጣም አሪፍ ነው። ግን ምን ያህል ጊዜ ያው ትልቅ ፖይንት ነው የጀመርነው። ይሄ በእርግጠኝነት ይሄ ዛሬ የጀመርነው ርዕስ ክፍል 2 ይኖረዋል። ምክንያቱም በጣም ልጥጥ ያለ ትልቅ ሀሳብ ነው። በጣም ትልቅ ሀሳብ ነው። ክፍል 2 ይኖረዋል በእርግጠኝነት። ግን በክፍል 1 ብለን እናስበው። ዛሬ አንድ መጠየቅ ለራሴ እና ደግሞ ሌሎች እናቶችን በደንብ መልሶ ራሳቸው እንዲያስቡና እንዲጠይቁ የምፈልገው ሀሳባችሁን እንድትልኩልን የምንፈልጋቸው ነገሮች ምንድነው? ከወለድሽ በኋላ በስንት ጊዜ ራስሽን አገኘሹ? ላይክ በስነ ስርዓት አንቺን ፊል ማድረግ ይሄ ኮንሽስ እንደሚባል መልሶ ማግኘት ማወቅ፣ ድጋሚ ራስሽን አሁን በደንብ ተመልሻለሁ ብለሽ ማሰብ የቻልሹ በኪሎ አይደለም። በኪሎ በጣም በኪሎ ግን አንዳንዶቹ በጣም ወዲያው ቶሎ ራሳቸውን ያስተካክላሉ እና ግን ጭንቅላትሽን በስነ ስርዓት አሁን አግኝቻታለሁ ብሎ በስነ ስርዓት ያናል ጭንቅላትሽ ጥሩ ጤነኛ ጭንቅላት ሆኖ እንደዚህ የሚለውን ላል አስተሳሰብሽ ሳይንሱን ተውት። ያው ሳይንሱ የሚለው በጣም ረጅም ግን ያው ምንም ቢሆን ሳይንስ ያለው ሁሉ ነው ማለት አይደለም። እንደሆነ ትንሽም ቢሆን ታገኘታለሽ። በጣም ከ2 እስከ 5 ዓመት ይፈጃል። አስበሻል? በአንድ ልጅ 5 ዓመት ነው። በአንድ ልጅ 5 ዓመት እኮ ማለት
ሆርሞንሽ ብቻ ልጅ ምናምን ቢኖርሽ 20 ምናምን ዓመት ራስሽን አታውቂም ማለት ነው። ህይወትሽ እንዴ በጣም ሳይንሱ ትንሽ ከበድ ይለኛል። ከሳይንሱ ሳይሆን እንዲሁ በቃ በራስሽ በምን ጊዜ ራስሽን አገኘሻል። በጣም ከባድ ነው በእውነት። ራስ ማግኘት እንደዚህ ቀላል ነገር አይደለም። ስፔሻሊ ከወለዳችሁ በኋላ ደግሞ እንጃ እኔ በጣም ፈሽቶብኛል። እኔ በጣም ያፈጀብኝ ሲጀመር አንደርስታንድ የሚያደርገኝ አልነበረም። እናት በሰዓቱ ትንሽ የሚከብዱ ነገሮች አሉ። አሁን ደግሞ አንቺ እናት ስትሆኚ ብዙ ነገር ኮኔክት አደረጋ ያኔ ታደርጊያለሽ፣ ግን የሆነ ፈርዘር ልትሄጂ አትችይም። የሆኑ ብቻ አሉ እንደዚህ ነው ሲባል ግን ያ ሰው ማይገባው ሊኖሩ ነገሮች ይችላሉና በተቻላችሁ አቅም ግን ራሳችሁን ጠይቃችሁ ምን አይነት ምላሽ ከዛ በኋላ እንዴት ራሳችሁን ብቻ እንዳገኛችሁ። ያው ራስሽን ስትጠይቂ ብዙ ነገር መልስ ታገኛለሽ። ሰውን ከምትጠይቁ በላይ ደግሞ ራስሽን ስትጠይቂ ብዙ መልስ ታገኛለሽ። እንደውነቱ ረጅም ጊዜ ለፈጅሽ ከአመት በላይ ኦልሞስት አሁን እንዳመት አመት 2 አመት አልሆነኝም ብለሽ እንደዛ እኔ ያላገኘሁት ብዬ አልተገናኘንም። ያላገኘኋት ታገኘታለሽ ማለት ገና አመት ስለሆነሽ ነው። በደንብ እኔ አሁን በስነ ስርዓት ትክክል የሆኑ ልጁ ላይ ራሱ በእኔ ጭንቅላት በፊት በነበረው ማንነቴ ትክክል ብዬ የማስባቸውን ነገሮች ከወለድኩኝ በኋላ እያረኳቸው አልነበረም። ዝም ብዬ ሰው ያለኝን ምናምን የሰበሰብኳቸውን ከሰው የሰበሰብኳቸው ምናምን ነው። እምነቴን ሳይሆን ከሰው የሰበሰብኩትን ነገር ነው ሳረግ እና እንትን ስል የነበረውና ያው እኔ እንዳልሆንኩ አውቃለሁኝ በስነ ስርዓት። ምክንያቱም ቆም ብዬ አንዳንዴ ሳስብ ልክ ነኝ ግን ብዬ ሳስብ ልክ እንዳልሆንኩ ይነግረኛል። ግን ፍርሃት የሚባል ነገር አለ። የመጀመሪያ ኤፒሶድ ላይ ያወራናት ነገር ፍርሃት፣ የእናትነት ፍርሃት እና ይሄ ፍርሃቱን የእናትነት ፍርሃት የሚሰጥሽ ፍርሃት እሱን መቋቋም ስላልቻልኩኝ ኮምፕሊትሊ ልክ ያልሆኑ ነገሮች ነው ሳረግ የነበረው ቆም ብዬ ሳስብ። ግን ቆም ያስቤ ይሄን ነገር ግን እኮ በቀይር የሚለውን ማሰብ የጀመርኩት ራሴን፣ ቦዲን፣ ከዛ ደግሞ አስተሳሰቤን አሁን ልክ አይደለሁም በቃ ነገሮችን ያስተካክል የበፊቷ ማንነቴን ልጥራት እስቲ ብዬ ሳስብ ስንት ወር 9 ወር 10 ወር ሆኖታለች ከወለድኩ 10 ምናምን ወር 11ኛ ወር አካባቢ በጣም ጊዜ ፈጅቶብኛል ማለት በጭንቅላት ያውም እኮ ሙሉ ለሙሉ ማግኘት አይደለም ሙሉ ለሙሉ አሁን ያለኝን አስተሳሰብ ለማግኘት ይሄው 1 አመት ከምናምን ፈጅቶብኛል። አሁን ያለኝን አስተሳሰብ ስቲል ግን በጣም ሩቅ ነኝ፣ በጣም ሩቅ ነኝ። ግን አሁን ይሄንን ይረዱታል እንጃ ባሉታው በጣም ከባድ በጣም እናት መሆን ማለት ነው። በቃ ሲወለድ ምናምን እና ልጁ ሲታይ በነገራችን ልጁ አምሮ ምናምን ነገር ሰው ሲያይ ምናምን ነገር በቃ she's doing good በጣም ጥሩ ስራ ነው የሰራችው ምናምን ነገር ነው ጎበዝ ምናምን ከጀርባ ያለው ነገር የተበተነውን ጭንቅላትሽን መሰብሰብ አቅቶሽ በተለይ ፋሚሊ ጋዘሪንግ ምናምን የቤተሰብ ስብሰባ ጥሪ ምናምን ነገር ሲኖር ያው በመቼም አይጎልብሽም። ፀጉርሽም ልብስሽም ምናምን ልጅሽም ያምራል። አንቺ ቆንጆ ነሽ። ጭንቅላት ይዛታል ያለም የለሽም የሆነ ሰዓት ዝምት ያለሽ የሆነ ሰዓት እየለፈለፍሽ ግራፍሽ ራሱ ብዙ ጊዜ ማለት ነው በጣም የሆነ ሰዓት የለው ትልሽ የሚያወሩት ራሱ ምን እንደሆነ ጭንቅላት አይገባም። አልሰማም ምንድነው የት ነኝ? አንዳንዴ ደግሞ የሚያወሩት ወሬ ውስጥ መግባት ትፈልጊያለሽ። የሚያወሩት ዲስከሽን በቃ ይመስጥሽና እዛ ውስጥ ልታወሪ ትፈልጊን እያበላሽ ነው የለሽም። ከዛ ሐሳብሽን ልትገልጪ እንትን እኮ ስትይ እዚህ ጋር ልጁ ብዙ ታቋረጠ ስለሚቋረጥ ምግቡን ታስቀድሚና ወሬ ትታይዋለሽ። ከዛ መልሰሽ ልታወሪ ስትመጪ ወሬው ቶፒክ ቀይሯል። ቁጭ ብለሽ ያቀርብ ሐሳብ ነው። ወይኔ
ማለት ያው እንሳቅበት ካልሳቅንበት ችግሮቻችን ላይ ካልሳቅን መቼም አይቀየሩም። እንሳቅበት ብለን ነው እንጂ እንደ እውነቱ የእናንተ እንዴት ነበረ? እስቲ የእናንተን ሀሳብ ንገሩን። ወደ ዋናው ርዕሳችን ግን ስንመለስ እቺን ግን ይመልሱልኝ። እኔ እፈልጋለሁ በምን ያህል ጊዜ ራሳችሁን መልሳችሁ አገኛችሁ? በቃ ይሄ አስተሳሰባችሁን ይሄ የመክሳት የኪሎ ምናምን ጉዳይ አይደለም፣ እሱን ተውትና የጭንቅላታችሁን በቃ ትክክለኛውን አስተሳሰብ ለምሳሌ ስምሽ ሀና ከነበረ ሀና ከመውለዷ በፊትና ሀና ከወለደች በኋላ ሀና ሳትወልድ በፊት የነበረችውን ሀና በስንት ጊዜ ያገኘሻት ካለሽ እሱን አሳውቀን ወደ ዋናው ሀሳባችን ስንመለስ ደግሞ ትዳር ነው። ያው ትዳርና እናትነትን እንዴት እያስኬዳችሁት ነው? በጣም በጣም ከባድ ነገር ነው። እኔ ከብዶኛል። ስለከበደን ማለት ነው። እኔ ከብዶኛል። በጣም ቀላል ነገር አይደለም። ምንም ቀላል አይደለም። በጣም ቀላል ነገር አይደለም። እና እንዴት እያስኬዳችሁት ነው? በጣም ሀሳባችሁን ስጡን። በጣም እውነቴን ነው። በጣም የምንማማርበት ቶፒክ ነው። በጣም የምንማማርበት የምንደጋገፍበት ቶፒክ ነው። ቀላል ነገር ሊመስል ይችላል። እንደዚህ አሁን የሚለገጥበት ነገር ሊመስል ይችላል። ግን ሁለት ትልልቅ የሆኑ ነገሮች ናቸው። አይ ይገናኛሉ። ደግሞ ራስሽን ያገኘሽበትን ጊዜ ማወቅ ከቻልሽ ራስሽን ቶሎ መመለስ፣ ማንነትሽን ቶሎ ሪጌም የሚባለውን ነገር ማድረግ ከቻልሽ ለባልሽን ሴፍ ታደርጊዋለሽ። በደንብ ሴፍ ታደርጊዋለሽ። ፕሬዘንት ምንድነው መገኘት ትጀምራለሽ። ለባልሽን መገኘት አሁን እኔ ስለ እውነት ለመነጋገር ባሌ ላይ ጎድዬበታለሁ። ያገባትን ሴት አይደለም አሁን እየሰጠሁት ያለሁት። አሁን የሆነች እናት ነች እየሰጠሁት ያለሁት። የሆነች የልጅ እናት አምጥቶ ቤት ውስጥ እንደዛ ነው ፊልም ማድረገው። በእውነት የምሬ ነው። ምክንያቱም እንደሚፈልገኝ እየተገኘሁለት አይደለም። ምክንያቱም ማውራት ይፈልጋል። በጣም ብዙ ሀሳቦችን እንደበፊቱ ይዞኝ መዞር ይፈልጋል። ዴት ማድረግ እንፈልጋለን፣ መውጣት እንፈልጋለን። ግን ትፈሪያለሽ? እፈራለሁ። ልጄን ትቼ ለማን ትቼ እሄዳለሁ? እንዴት አደርጋለሁ? በልጁ ምክንያት እኔ እያዝበታለሁ። ብቻውን ደግሞ መዞር አይችልም። ግልጽ ነው። እንደውነቱ ቀኑ ሙሉ እኮ በቃ ይሁን እያሰቡት የሚመጡ አሉ። የኔ ባለቤትም እንደዛ ነው። በቃ እዚህ ወስጃት እንደዚህ አድርጊያት ከዛ ቤት ሲመጣ ኒድ ያት ማለት ምን እያልከኝ ነው? እንዴት እነዚህ በተመሳሳይ ሁኔታ አሉ። ቲክቶክ ላይ የማያቸው በህይወታችን በምናውቃቸው እናቶች አሉ። እኛ እንደ አጋጣሚ እናታችን አጠገባችን የለችም። በስራ በህይወት ጉዳይ አጠገባችን ስለሌለች የሚይዝልን ሰው የለም። ሌሎቻችንም የየራሳቸው ልጅና ትዳር ስላላቸው መጥቶ የኛን ልጅ ቁጭ ብለው ጠብቀው እኛን ለራት ውጪ የሚሉን አይደሉም። ራሳቸው ራሱ ተመልካች ይፈልጋቸዋል። ከምንም በላይ ደግሞ እኛ አማኝ አይደለም። ለሰራተኛ ሰጥተን የምንወጣው በቃ አማኝ። ይሄ ደግሞ ይሄ እኔ ጭንቅላት ነው። በቃ ለሰራተኛ ልጄን ትቼ ወጥቼ ስራ ምናምን የሆነ ቦታ ደርሼ ልመጣ እችላለሁኝ። የስራ ጉዳይን የህይወት ጉዳይን ፈጽሜ ልመጣ እችላለሁኝ እንጂ ሲጀመር በጣም አንድ የማምስ ጊልት የሚባለው ይሄ የጥፋተኝነት ስሜት በጣም ነው የሚሰማኝ። እዚህ ጋር እኮ ነው አሁን ሰው የማይረዳው ነገር። ወጥቼ ቁጭ አድርጌው ከሰራተኛ ጋር አስቀምጬው ምግቡን፣ ልብሱን ሁሉንም አስተካክዬ ሊሆን ይችላል ይጣው። ግን ውጪ ቁጭ ብዬ ስዝናና ይሁን ኢሞሽናሊ የጎደልኩበት ነው የሚመስለኝ። በቃ አይደለም በቃ አልቋቋም። በቃ የሆነ ነገር ተፈጠና እንዴት ደግሞ የምንሰማውም ነገር አለ። ከሰራተኛ ጋር የምንሰማው ነገር አለ። ይሄም ሌላ ቶፒክ ነው። ውስጥ አንግባ። እነዚህ ነገሮች እንድጎልበት አድርጎኛል። በስነ ስርዓት እንድጎልበት አድርጎኛል። እና የሱም ይሄ ስህተት ሳይሆን ያለ መግባባት ነው። ወንዶች ሊረዱን አይችሉም። አንድ እውነት ሴቶች መግባባት ያለብን ነገር ወንዶች ፈጣሪ ሲፈጥራቸው በቃ ራሳቸውንና ዙሪያቸውን ራሳቸውን ነው የሚመለከቱት። ዙሪያቸውን ለመመልከት በጣም ጊዜ ይፈጅባቸዋል። በቃ ይሄ ተፈጥሮ የሰጠቻቸው መንገድ ስለሆነ ምንም ማድረግ አንችልም። እኛ እዚህ በኢሞሽን አብደን በስሜት አብደን ይሄ በቃ ብዙ ነገር ስሜታዊ አድርጎን ተናደን ጨሰን ምናምን እሱ ጋር ስትደርሺ እሱ ምንም በረዶ ነው። አዎ በእርግጥ አንቺ የሆነ ይሹ ያስጫረችሽ ይሹ ሄደሽ በቃ ስታወሪው እሱ ምንም ለምንድን ነው ግን ዝም ያልከው? ምንም አይመስልም። በቃ ይሄ ተፈጥሮ በቃ ተፈጥሮ የሰራችበት መንገድ እነሱ በቃ ፊዚካል ነው። በቃ ይሄ እንደኛ በስሜት ምናምን የሚነዱ ሰዎች አይደሉም። በቃ ረጋ ብሎ ማሰብ ነገሮችን ረጋ። ለዛም ነው የቤት ራስ የሆኑት። ሶሻልኛ ራስ ነው
actually no በጣም ካልም የሆኑ ሴቶች አሉ ኖ አሉ ግን ኢሞሽናሊ ሃውስሆልድ አይመራ ይመራ ይችላል። አሁን እዚህ ጋር በጣም ብዙ ነቀፋ ስድብ በጣም ብዙ ነገር ሊመጣብኝ ይችላል። ግን በቃ ፈጣሪ የቤት ራስ አድርጎ ወንድ ልጅን የሰራበት ምክንያት በቃ እንደኛ አይደሉም። አንደኛ በጣም 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 ጭንቅላታቸው ከኛ ጋር ምንም አይገናኝ። እኛ በስሜታዊነት በጣም ነገሮችን ገዝፎ ነው የሚታየን። በጣም ተራ ነገር ምናልባት የመጥረጊያ ከሆነ ቦታ ተነስቶ የሆነ ቦታ መቀመጥ ራሴን ስለማገኘው ነው ቡን ብዬ ምናምን አገኘው ምን ሆኜ ነው ግን እላለሁ። ይሄ ተራ ምክንያት ምሳሌ እየሰጠሁሽ ነው። ሌሎች ነገሮች አሉ ህይወት ላይ የሚፈጠሩ ቆም ብዬ ሳስባቸው ከንዴት ምናምን ስታስቢ ግን ምን ሆኜ ነው ተረጋግተሽ ማስታስቢ ሆርሞን እንደሆነ በቃ ይሄ በቃ ተፈጥሮ የሰጠችን ነገር ነውና ማንኛውም ቀልድ ነው። ግን በቃ ብንግባባ እኛም ቢያዳምጡ ችግር የለውም ችግር የለውም። በቃ ምንድነው ፓስተር ቸሬ አንድ በጣም መወድለት ያስተማረው ትምህርት አለ። በቃ ዝም ብለህ አዳምጣት ይላል። የምታወራው ነገር ስለ ሽንኩርት ቲማቲም ምናምን ላይ የማይረባ ነገር ሊሆን ይችላል። ጆሮ ስጠን አዳምጣት ይላል። ልክ ነው። በጣም ምንም ላያረጉልን ይችላሉ። በቃ ማዳመጥ የሚሰጠን ሳቲስፋክሽን የሆነ እርካታ አለ። በቃ ከሰጠን አዳምጡን። በቃ አዳምጡን። ምንም አንጠይቅም። ኦፍ ኮርስ ቀኑን ውሎ መጥቶ ደክሞት ምናምን ሌላ ስራ ነው መሆኑ ሌላ ጆሮ መስጠት የጆሮ ሸክም ነው የምንሆነው። አይ ነው ግን በቃ ትዳሩ መቀጠል ካለበት በቃ እኛን ማዳመጥ አለባቸው። አዳምጠው እኮ ላያረገው ይችላል። በቃ ለማለት የፈለግነው በአጠቃላይ አዳምጡ፣ ሚስቶቻችሁን አዳምጡ፣ ጠይቁ፣ ተግባቡ። ምክንያቱም በጣም ብዙ ልጆች ማለት ልጆቹስ ፈልገው አይደለም የመጡት የመጡት ያው ፈጣሪ ሲሰጠን እናንተ አላችሁ እናት አባት በፈቃዳችን ያመጣናቸው ምንም እነሱ ልምጣ ብሎ አይደለም የመጡት። አንጫወትባቸው። እኔ አሁን የሚታየኝ በጣም ብዙ ፍቻ አለ ሲባል ስፔሻሊ ደግሞ ልጅ ከተወለደ በኋላ በጣም ነው የሚያመው። ምክንያቱም እነዛ ሁሉ ልጆች ቤተሰቦቻቸው መለያየታቸውን ሳስብ ራሱ በጣም ነው የሚያሳዝነው። እውነት በቃ ይሆናል ፈልገው አይደለም የመጡት እንደተባለ በቃ ፈልገው አይደለም የመጡት ፈቅደናቸው ለመጣናቸውና በተቻለን አቅም ትዳሩን ሴቭ ማድረግ የምንችለው እኛው ነን። እኛው በመግባባት በማውራት በመደማመጥ በመደጋገፍ በጣም ከባድ ነው። ልጅ ከመጣ በኋላ ትዳሩን ማቆየት በጣም ከባድ ነው። ግን በተቻላችሁ አቅም በቃ የሆነ ሃይማኖት አባት ካለ እሱን ሄዶ ማናገር፣ ትልልቅ ሰዎችን ማናገር፣ እናት አባት በጣም ትልልቅ በጣም ጥሩ ምክር የሚሰጡ አሉ። እና ደግሞ ከስሜታዊነት ደግሞ ራሳችን የሆነ ወጣ ነገር ማድረግ በተቻለን አቅም እያንዳንዱን ውሳኔና እያንዳንዱን ነገር ስናደርገው ነገ ይቆጨኛል ብሎ ማሰብ ትልቅ ነገር በጣም ከስሜታዊነት ወጥተሽ የዛሬ 10 ዓመት ግን ይሄን ውሳኔ ልክ ነኝ ብዬ አስባለሁ ወይ የዛሬ 5 ዓመት ኢንተርቪው ስትደረጊ ስራ ላይ ታውቂያለሽ የዛሬ 5 ዓመት ምን ላይ ታይዋለሽ። ልክ እንደዛ የዛሬ 5 ዓመት ከተፋታው በኋላ ልጆቼን ከበተንኩ በኋላ ከአባታቸው ከለየኋቸው በኋላ አባትህም ኮንክ ከልጆቼ ከእናታቸው ከለየኋቸው በኋላ በውሳኔ አልጸጸትም ወይ? ከሷ የተሻለች ሴት አግኝቼ አገባለሁ ወይ? እውነት እንደዚህ የምትሆነኝ ሚስትስ አገኛለሁ ወይ? እነዚህን የመሳሰሉትን ጥያቄዎች ከስሜታዊነት ራስን አውጥቶ በጣም የተረጋጋ ጭንቅላት ላይ ሆኖ መጠየቅ ያስፈልጋል። እያንዳንዷን ውሳኔ ስፔሻሊ ይሄ ትዳርን በተመለከተ ብዙ አንግበውና በቃ እንዳልነው ቅድም አንቺም ጨርሰሻል የዘጋነው ስለሆነ ክፍል 2 ይኖራል። ለአሁን ግን እንዴት ነው እያስኬዳችሁ ያላችሁ? በቃ ትልቁ ጥያቄ ይሄ ነው። እንዴት እየተግባባችሁ ነው? በቃ እንዴት ነው የምታወሩት? ባላችሁም ሲመጣ ከስራ ሲመጣ እንዴት ነው የምታገኙት? ያን በፊት የነበረውን ባላችሁ በፊት የነበረውን ፍቅር ራሱ ያቺ ፍቅር ያቺ በቃ እሳት ለሆነች ፍቅር እንዴት ነው እንዲቆይ የምታደርጉት? እንዴት ነው ቀን በቀን በቃ ያቺ እሳት የሆነች ፍቅር እንድትጸና
እንድትጸና ማድረግ የሚቻለው። ይሄንን እስኪ ሀሳባችሁን ስጡ። ምክንያቱም ብዙ እናቶች አሉ፣ ብዙ እናቶች አላችሁ፣ በጣም ብዙ ነገር ማድረግ የምትችሉ ብዙ እናቶች አላችሁ እና ሀሳባችሁን ስጡን፣ አበረታቱን። ክፍል 2 እንሰራለን። ክፍል 2 እንሰራለን። እጃችን ላይ ታሪክ ስላለ እሱን ታሪክ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። አበረታቱን። በጣም እናመሰግናለን። ሳምንት ሰው ይበለን። ቻው።